ሰላም ቤተሰቦች፣ በአንድ ሀሳብ ወደ እናንተ መጥቻለሁ። ይህም የእግዚአብሔርን ቃል አንድ ሀሳብ ላካፍላችሁ ፈልጌ ነው። ኤፌሶን ምዕራፍ 4 ቁጥር 29 ላይ ያለውን ክፍል አነብላችሁና በዚህ መልእክት ውስጥ ያለውን መልእክት ላስተላልፍላችሁ ነው። እንዲህ ይላል እግዚአብሔር ቃል፣ ለመስማት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። እና እዚህ ስፍራ ላይ ያለውን ቃል አማኞች ብዙ ጊዜ ሰዎች የሚያነጽ ቃል ሳይናገሩ በቦታቸው በብዙ አይነት መልእክታቸው ውስጥ ሰዎችን የማያነጽ የሰዎችን ሕይወት የማይቀይር ብዙ ጊዜ ቃል ይናገራሉ። ስለዚህ በዚህ ሀሳብ ላይ ነው ላውራት የፈለኩት። ቃል ነው ወይ የምታወሩት? ሌሎችን የሚያነጽ ሌሎችን ወደ ብርሃን የሚያመጣ ነገር ነው ወይ የምታወሩት? ስለዚህ እኛ የምንናገረው ነገር የሰዎችን ሕይወት መቀየር እንደሚችል ታውቃላችሁ ወይ? ሰዎች እናንተን አንድ ቤት እንደሚጠብቁ ከእናንተ የሚወጣው ቃል እንደሚጠብቁ ታውቃላችሁ ወይ? መጽሐፍ ቅዱስ ሲናገር እንዲህ ለቤዛ ያላተማችሁትን ቅዱስን እግዚአብሔር መንፈስ አታሳዝኑ ይላል። ለምን? መንፈስ ቅዱስ በውስጣችን ያለ ራሱ ያዝናል በምንናገረው ቃል በምናወራው ቃል። መዝሙረኛው ዳዊት ሲናገር ለአንድ ቤት ጠባቂና ነው ይላል። ስለዚህ አንድ ቤታችሁ የሚወጣው ቃል የሰዎችን ሕይወት መቀየር፣ የሰዎችን ሕይወት ማበላሸት ብሎም ለሌሎችም ማያነጽ ይሆናል። ስለዚህ ትውልድን የሚያንጽ ቤተክርስቲያንን የሚያንጽ ሀገርን የሚያንጽ ቃላቶችን ከአንድ ቤታችን ብናወጣ መልእክቶችን ብናስተላልፍ ለብዙዎች በረከት እንሆናለን፣ ለሀገር በረከት እንሆናለን። እወዳችኋለሁ። ተባረኩ። ሻሎም ቻው። ተባረኩ። ሻሎም ቻው።